መሞት ይችላል ሲፈልግ ከኔ ህይወት ጋር አይገናኝም እኔ አንተ በማይመለከት ጉዳይ አትለፍልፍ አንተ አይደለም አንተ ነው ላናግረህ ፈለኩ በቃ አቃለ ሆድህን ቢርቢተማ ልብህን ጭንቀት ቢሰማ አላፊ ነው ለዋዛ ይሬታ ብዬ ሸርሙጣ ይለኛል ሸርሙጣ እሱ በቃ እኔ እንድናገር አያድርገኝ ሸርሙጣ ነሽ የሚለውን ነገር አሁንም ልልምልሽ ይችላል አንተ ማንሰር ነው ሸርሙጣ ነሽ እሺ አሁን ሸርሙጣ ነሽ ታዋዊ ደማረም እሺ ቆይ ያስደበርከኝ ነው በቃ አትገፍተረኝ እኔ እንድትሰርባት አይደለም ያመጣው እኔ ሰደብኳት እውነቱን ልትነግረን አይደል የጠራችኝ ይሄው እስቲ እውነቱን ቆይ ልጠይቃትና መነግሪኝ ባና በስነ እኮ አትገፍተረኝ አንተ ምን ስታረጉ ነበር ምንድነው በማናችሁ ያለው ነገር እውነቱ እንዴት ናችሁ ድል አልቅሳ መጣች አይደል ልካለ አሁን እንዲ ነው ብዬ ማወራው ምንም ነገር የለም መልክቴ ግን እንዲደርሰው የምፈልገው ሰው ስላለ ነው ዛሬ ቪዲዮ ያሰብኩትም ማለት ማንንም ሰው አይመለከተው አድርጌም ከሆነ እኔ እንኳን ግርግዳ አጠገብ ይቅርና ሩም ተያዘች እኮ ተብያለሁ አይደለ ማንንም ሰው አይመለከተው እናንተ የተረዳችሁን በመታቁ መንገድ በቃ ተረድታችኋል ያልተረዳኝ ግን አይመለከተኝም እንደ ይርኔ አይነት ሰው ደግሞ ጭራሽ አይመለከተው ምንም አይደለም በቃ በህይወቴ መጥቶ እንደዛ ጭራሽ ስድብ ነው የሰደበኝ አይታችሁታል በማይመለከተው ነገር እየመጣ እየለፈለፈ እየተሳደበ የሰው እየመታ ነገሩን እንኳን ሳያቅ ማለት ነው እኔ በሚያቀኝ የተረዳኝ እኮ ተረድቶኛል ያልተረዳኝም ደግሞ አውርቷል ዩቲዩብ ላይ በተፖስተው ፖስት ምናምን ግን አስረዳሁኝ የሚሆነው ነገር ላስረዳውም አስቤያለሁ ግን ቀድሞ ሄዶ በማይሆን በረከሰ ስድብ ነው የጀመረው ሸርሙጣ አለ እሱም ሸርሙጣ ነው በቃ አለቀ እኔ ይሄ መልእክት እንዲደርሰው ፈልጋለሁ ይሄ መጀመሪያውን እኔ አሁን ዛሬ መጣሁት ዴቭን ላስረዳ ብል ራሱ ከነሱ ውስጥ ያለኝ ጓደኛ ዴቭ ብቻ ነው ዴቭን ጠርቼ ሁሉ ነገር እንዲረዳኝ እንጂ የሚያቀውን በቃ በሚያቀኝ ልክ ዴቭ ነው የሚያቀኝ ምን አይነት ሰው እንደሆንኩኝ የሚረዳኝ ሁላ የሚመስለኝ እሱ ነው በቃ እኔ ሳስረዳው ብሎ የሚሰማ አሁን ይቴን ወይ ይርኔን ጠርቼ ቢሆን ኖሮ በቃ አንቺ እንዲናሽ መጀመሪያ ማምኛው ነበረ ከዛ ምናምን ይኸውላችሁ ይሄ ራሱን ሰለሳተ ምናምን እንደዛ አዝናችሁ ሊሆን ይችላል ራስ መሳት ማንንም ይስታል በቃ መሞት ይችላል ሲፈልግ ከኔ ህይወት ጋር አይገናኝም እኔ ያለቀስኩለት እንባ ቢደመር ከሱ ራስ መሳት ይበልጣል እኔ በይቴ ምክንያት እኮ ስንቴ ሆስፒታል ገብቻለሁ አይደል የአንድ ሁለት ተለቆ ሊሆን ይችላል እንጂ ስንቴ ገብቻለሁ ግን ሁሉም ፈራጅ ነው እኔ ደግሞ ልሁን ካልኩኝ ሆኜ ነው እንጂ ማሳየው ይሄ የወሬ ሰው አይደለሁም ይሄ እንደዚህ ግርግዳ ለግርግዳ መሆን ሰው አይደለሁም ግን እንደዛ ብሎ ስሜን ያጠፋል እኔ እሱን ላናግረው ነው ግን የምፈልገው በደል መግባት ይችላል ማይሰማኝ ከሆነ እኔ ለዴቭ ነግረዋለሁ ዴቭ መጥቶ የሚሰማኝ ከሆነ ከፈለገኝ ገረው ካልፈለገኝ ገረው እኔ ከኔ ከውስጤ ብቻ ይውጣ እውነታው እንጂ እኔና እውቀት ለምን እንደተገናኘን እንትን ይባል እንጂ ይታወቅ እንጂ ይሄ ይርኔ ያወቀ ይታወቀ አይመለከተኝም እኔ በቃ እኔ ያለውን ጉዳይ ጨርሻለሁ ከነሱ ጋር ያለውን ጉዳይ ጨርሼ አይታችኋል በቃኝ ስል ይመጣሉ ባልፈለጉበት ቦታ ደግሞ እንድገኝ ያደርጋሉ በቃ ይሄ እነሱ ስራ ነው የነሱ ድራማ ነው እኔ ምንም ማውቀው ነገር የለም እንደምታስቡት አይደለም በትህትና ስናገር ደግሞ ለእናንተ ለምታዩኝ በትህትና ስናገር እውነታውን አሁን ሁለቴ መደጋገም ይሆንብኛል በሚል እንጂ ለዴቭም ስነግረው ትረዳላችሁ በቃ እናንተ ትረዳላችሁ ደግሞ ይሬታ ብዬ ሸርሙጣ ይለኛል ሸርሙጣ እሱ በቃ እኔ እንድናገር አያድርገኝ እኔ እኮ ልናገር በልኩ እችላለሁ እኔ አፍኩ ማበላሸት በጣም ደደመውን በቂ ነው አፍ ለማበላሸት ግን ሸርሙጣ ነው ያለኝ ሸርሙጣ ደግሞ ማን እንደሆነ ያያታል እኔ እሱን ማስረዳትም አልፈልግም እንደውም ቢመጣ ማስረዳትም አልፈልግም በቃ ይሄ ቆሻሻ ተግባር ነው እንጂ ይሄ ጭንቅላቱን አለማሰራቱ ነው እንጂ ሸርሙጣው ማን እንደሆነ ይታወቃል እኔ አይደለሁም ለይቴም ይድረስልኝ ከፈለገ ማለት ነው እዛ አክስቴን እኔ እየወደድኩ ከአክስቴ ጋር የነበረው ሸርሙጣ ቢባልም እሱ ነው አለቀ አጭር ነገር መናገር እኔ አብሬ ከነበርኩት ሰው ጋር አፍ መካፈት አልፈልግም ግን ደግሞ እንደዚህ እኔ ተናግሮኝ ይቴም ተባብሮ ተናግሮኝ ምናምን ገደል መግባት ይችላል ስለነሱ አይመለከተኝም እኔ እናንተ ላይ እንትን እንድል አታድርጉ ሐሳቤን ዴቭ ሲመጣ አስረዳዋለሁ በቃ ዴቭ ሲመጣ እንቀጥላለን
ከዴቭ ጋር ነው የመጣው። እድል አንተም ብቻ ነው አይደል የጠራው? የምንም ሰላምታ አልፈልግም። አንተ ከጠራው አንተን የፈለኩት በቃ እኔ እዚህ ጋር ማስተላለፍ የምፈልገው ነገር ስላለ እኔ እሱን ይዤ የመጣው ምክንያት እኔ ምንም ምክንያት አልፈልግም። መረዳት አልፈልግም አይደለ? ስለዚህ ለምን አልፈልግም። እንደዛ አፉን ከከፈተብኝ ሰው ጋር ማውራት አልፈልግም። ይገባኛል። እሱም እንኳን ነገሩ ምን እንደሆነ መጀመሪያ አልገባውም። በቃ ለዛ ማለት ነው። ታውቂያለሽ ምን እንደሆነ ምንስ ቢናደድ እግዚአብሔር እንዴት አይለቀልቅ ቃል ነው ያወጣው። አንተ እድል ነኝ ሸርሙጣ ነኝ እድል ነኝ። እኔ ሸርሙጣ ነሽ የሚለውን ነገር አሁንም ልነግርሽ እችላለሁ። አንተ ማን ሰው ነው? ሸርሙጣ ነሽ እሺ። አሁን ሸርሙጣ ነሽ። ኦኬ አንዱ ቦታ ተገናኘን። በጣም ሸርሙጣ አሁንም ሸርሙጣ አንተ አፍ የለሽም እኮ አንቺ ባለው ካሜራ ፊት ቆሞ ለማውራት አፍ የለሽም አንቺ። አትለቃቀም። እኔ አልመጣሁብህም። አትምጣብኝ። እድል ምን ይሆንሽ ነው? ሲያስጠላ ሲስ እንደ አይነት እኔ ጋጦች ነገር ደስ አይለኝም። እኔ እዚህ ጋር ለአንተ የምነግርህ የራሴ ጉዳይ ስላለኝ ነው የጠራሁት። የኛ ጉዳይ ላይ ደግሞ ሌላ ሰው መቀላቀል የለበትም። ያው ግን አሁን እዚህ ጋር እንድትሰራደው አይር ነው ማንንም ይሄም ስመጣ ምን ብዬ እንዳመጣው አውቃለሁ። ለዛ ነው ተጣረቁ ብዬ ነው ያመጣው። ነገሩን ፊክስ እንድታረጉ ነው ነገሮች እኔ ላይ ደረተን አትወጣ እንጂ ምንም አታመጣም። ከዚህ በኋላ እኔ ልንገርህ አክብሬህ ነው አንተ እጅን እዛ ከኔ ጋር ከነበረ ሰው ጋር እኔ ላይም እድል ሳይሆን ራስሽን አክብሪ። እሺ ካንተ ጋር ነው እንደምኖረው በሄድሽበት አትጋደሚ ከቻልሽ ሰማሽ። ተጋደምኩኝ ተጋድሜ አየኸኝ አይደለም? አየህ ጭንቅላትህ መጀመሪያም ሰረጎልኸው ነው። መጀመሪያም አንተና ጓደኛህ ሞላ አለኝ የምትይው እውነት ይኸው እስቲ ህዝብ በፊት አውሪ ተናገሪ። አንተ እንደሚመለከት አንተ ባለህበት አይደለም አውራው ሳወራ ደግሞ አየሽ ተሸሻለሽ። አየሽ በቃ ተይዘሻል። ከዚህ በኋላ ምንም ብትይ ማስተባበያ በቃ አያስፈልግሽም። ምንም ብትይ አታመልጭም። እዚህ ጋር ቆይ አንድ ነገር ልቆ አሁን ልጁንም ጠርቻለሁ። አይምጣ ኧረ ይምጣ እሱ ይምጣ። አንተ ለዛ ግን አንተ ስላውቁባችሁ ነው አይደል? አረ በእናትህ እኔ ላይ ድራማ ትስራ ሄድ። እድል ምን አይነት እስስት ነሽ ግን እናቴ ተሞት እስከ ዛሬ እኔ አንቺን አለማወቄ አይደለም። እንዴት እንባ ሊወጣልሽ ቻለ? እንዴት የውሸት ለቅሶ እንደዚህ ሰው በዚህ ልክ ያለቅሳል? ላለማም ኧረ በቃ እኔ ለአንተ ለማብራራት የምችለው አንተ ሰማሻለሁ። እሱ አይደለም እኔ እረዳሻለሁ። እስኪ ለኔ የምታወሪውን ለኔም አውሪ። ምንድን ነው እኔ ልክ ነኝ እኔ ምናምን ብለሽ እኔ እኮ እስኪ ተናገሪ እስኪ ልስማሽ። ምን ትይር እስኪ ምን ቃላለሽ ቢኖረኝ ባይኖረኝ አላለሽ ወይ? ይመለከታል። አንተ ይመለከታል። ቆይ ታዋዊ እሺ ቆይ ያስደበርከኝ ነው። በቃ አትገፍተረኝ። እኔ እንድትሰርባት አይደለም ያመጣው። እኔ አልተደብኳትም። እውነቱን ልትነግረን አይደል የጠራችን? ይኸው እስኪ እውነቱን ቆይ ልጠይቃትና መነግሪኝ ባለ እኮ አትገፍተረኝ። አንተ ለምን ጸጥ አስመስለዋለህ ነገሩ? እኔ ልጠይቃት። ስሚ እስቲ አንቺ እውነት አለኝ ነው አይደል የምትይው? እስቲ ተናገሪ። ደግሞ ልንገርህ። ቆይ ተናገሪ። ልጠይቅሽ እና መልሽልኝ። ምን ልትሰሪ መጣሽ? እንዳወራት ፈቅድልኛለህ? የሚመለከተው የሚያይኝ ሰውና ስሜ ስለጠፋ የሚያይኝ ሰውና ስሜ ስለጠፋ ምን ስታደርጊ ተይዘሽ ነው? ሰማኝ። ምን ስታደርጊ ተይዘሽ ነው? አይመለከትህም። አንተ ልትሰማ ፈቃደኛ አይደለህ ማለት አይመለከትህም። ማነህ? ቆይ ማነህ? ያንተ ፍቅረኛ ነበርኩ እንዴ? ነበር የኔ ፍቅረኛ ባትሆኚ እኮ የጓደኛዬ ፍቅረኛ ነሽ። ከወንድ ጋር አይቼሽ ዝም ልልሽ አይገባም እኮ። ጓደኛ ከማን ጋር እንደነበረ ልቁጠር አይደል? እኔ ጋር እያለ ሄዶ ሽቱን ያዘ። ዝም አልኩት። ይሄዳል እንትን እኔ አሁን እኮ ይሄን ማብራራት እኮ አይጠበቅም። ድሮ ነገር ለምን ታነሻለሽ? እኔ እኮ ትናንት ወዲያ በቅርብ እኮ ነው ያስታረኳቸው አይደል? አይደለም ከዴላ ጠርቼው እድል ባላንቺ ብዬ እየተጎዳሁ ነው። እንደዚህ የሆንኩ ነው። ስቲልናው ይቴ አልወጣልኝም። ይቴን እያሰብኩ ነው። ይቴን አጥቼ እንደዛ ሚዲያ ላይ ሰው እስኪያቀኝ ድረስ ሳለቅስ ስለምነው
ሳስረዳው ባለበት ሳልጠፋ ገዴላ አምጥቼ ይቅርታ ጠይቆሻል አይደል? ይቅርታ ጠይቆሻል ለሁሉም ነገር። ምን ማለት ነው? ከወንድ ጋር አልጋ ላይ እኮ ነው ያየሽ። እኔም በሆነ በሱ ቦታ እንደዛ ነው አደረገው። አንቺም ብትሆኚ በሱ ቦታ እንደዛ ታደርጋለሽ። በሱ ጉዳይ አምናለሁ። ለምን አላምንም? ለምን አላምንም? እሺ ይሁን ይቅር። ልጁ ነው አይደለ? ልጁ ነው ሊያስረዳን የሚችለው። የቀረው ይቅር አለፈ። እሺ አሁን ከልጁ ጋር ምን ትሰሪያለሽ አልጋ ቤት? ምን ልትሰሩ መጣችሁ? በምን ተገናኘንም? ይሄን ነው የሚለው። በቃ አሁን ተረጋግጠሽ ማለት ነው። የተገናኘንበትም ጉዳይ እኔና እሱ ስለምናውቅ ሚዲያው ማወቅ ስላለበት ዴቭ ማወቅ ስላለበት ተጠፋ። ሚዲያው ይሄው ካሜራ ይዘሻል አይደል? ይናውራ ይመጣል፣ ልጁ ይመጣል። አንቺ ግን እስቲ ተናገሪ። ከእሱ ከመጣቱ በፊት ተናገሪና እሱ ልጅ ይመጣ። ምን አገባኝ ነው የምትለው? በስነ ስርዓት አውሪ። አይ ምን አገባኝ ነው የምትለው? በስነ ስርዓት አውሪ። አላወራም። አንተ ጋር ማውራት ማለት በስነ ስርዓት አውሪ። አንተን ማውራት አልችልም። ሸርሙጣ የሚያስባልሽ ስራሽ ነው። በሰራሽው ስራ ነው ሸርሙጣ። እኔማ እያለቀስኩልሽ ነበረ። ይቴ ጋር የተጣላው ነበር ላንቺ ብዬ ስንት ነገር እንዳደረኩልሽ ታውቂያለሽ አይደለ? ምንም ሊገርምሽ አይገባሽም። እሺ ድንጋይ አንተ ነህ። አሁንም ቢሆን እኔ ጋር ልትግግር ልትናገር አፍ አለኝ እውነት አለኝ የምትይ ከሆነ ልጁ ከመምጣቱ በፊት አይመለከትም። አንተ በማይመለከት ጉዳይ አትለፍልፍ። አንተ አይደለም አንተ ነው ላናገር የፈለኩት። በቃ አጋለሁ። አንተ ነው ወራሙ ፈልግ። እሺ ረፊያ አንተ ከዚህ እኔ ምንም ነገር ብቻ ሰማ አሁን ጭቃጨቃ አይደለም ሲጋታ እኔ እስካሁን የተጨቃጨቁ አይደለም። በቃ ጥያቄ ነው የጠየቅኳት። ለጥያቄ ነው መልስ መስጠት አለብኝ። ይሁን ዴቫል አንተ የምታወራውን ነገር ለኔም ታውራ። እውነት አለኝ ብለህ አንተ ልትነግረን አይደል? ዞሮ ለኛ ሊደርስ ነው አይደል? እሺ ስማ ዴቭ፣ ወይ ለአንተ ነግረህ ለእኛ እንድትነግረን ነው አይደለ ነገሩ? ጥፋቱ የኔ ነው። እሺ ስለጠራው ለምን እንደው ልትናደረከው ምንም ጥፋት የለብም። እኔ ማን በማምጣት ተደረጋችሁ ያላችሁት ነገር ደስ አይለኝም። ዝም ብለህ ማለት አይደለም። በቃ እኛ ራሳችን ነው ተፈለቀ መጥቶኝ ጋር አንተ ተረጋግቶ ማድመጥም ስለማታውቅ ሂድና እሱን ጋር ወይኔ እድል እኔ ላንቺ የሆንኩት ነገር ያቃጥለኛል። እንዴት አሁንም ስቲል ነው ራሴን እንዴት እንዳረጋጋሁ በታቂ። እስቲ አፋለኝ የምትይ ከሆነ ልጁ ከመምጣቱ በፊት እውነትሽን ተናገሪ። ሲመጣ እሱም ለብቻ ይጠይቅና እስቲ ተመሳሳይ ነገር አውሩ። እሺ ተናገሪ። አሁን እኮ የሚያሳስበኝ አንተን አይመለከትም። ተመልክቶኝ እኮ ነው የተገኘሁት አይደል? አይ ይመለከታል። ተመልክቶኝ እኔ ባለ ጉዳይ ነኝ። ነገሩ ላይ አለው ብዙ በእናትህ ደውልለት። እኔ አይደርስም እንዴ ደግሞ ያው እየመጣ ነው። ይኸውልህ ይጠየቅ ይናገር። አንተ ግን አይመለከትም። እዛ አሁንም ደብድበዋለሁ። አሁንም እጅህን አንሳለሁ። ከተናገረ አንቺንም ቢሆን ልትደባደቡ አይደለም እዚህ ጋር ሶስታችሁን ለሰበሰብኩ ነኝ አይደል? ስለዚህ ልትጣሉ አይደለም እንዴ? እንዴት ነው? ስለዚህ ልትጣሉ አይደለም። በቃ ዴቭ እስቲ ምንም አንቺ የምታወሪው ነገር የለም። መረጋጋት ታውቃለህ። ካሜራ ይዘናል። የተፈጠረውን ነገር በእናትህ መረጋጋት ትችላለህ። ይሰማል አይደል? ምን ስታረጉ ነበር? ምንድነው በመሀላችሁ ያለው ነገር? እውነቱ እዚህ ለምን መጣ? ሲጀመር መጀመሪያ ለምንድን ነው የመጣው? ለመስማት አይደል? እዚህ ጋር ያዳምጥ ስለሚያይ ሰው ሪስፔክት ነው። ታውቃለህ ዘታበኝ እንዴት ታውቃለህ? አረሳው እኔም እሺ፣ አትርሳ፣ ችግር የለውም እናወራለን። ይሄንን ብቻ ግን አንድ ነገር ነው የምጠይቅህ ከእድል ጋር ያላችሁን ነገርና ትላንትና ስታደርጉ የነበረውን ነገር እስቲ ንገር። ምንም እስቲ በመሀላችን ምንም የለንም፣ ምንም አላደረግንም ብለህ እስቲ አስረዳኝ። አንተም እንደሷ እስቲ ተከራከር። አፍ ለአፍ እንደዚህ ተገናኝታችሁ ነው ያለያየዋችሁ እንዴ? እስቲ ምንም በመሀላችን የለም በለኝ። እኔ ለአንተ ምንም ማውራት አልፈልግም። ምንም ነገር እነዚህን ቆመን እናዳምጣቸው ትላለህ። አሁን እዚህ ጋር የመጣው እናንተ ነገር ምንድን ነው? በስነ ስርዓት የምናወራው ለማድመጥ ነው ግን የመጣው ለማድመጥ ነው የመጣው። እድል አንቺ ዝም በይ። አይደለም መታሻለሁ ከዚህ በኋላ እኔ ማለት ያለ ጥፋት ከለከለኝ አላንስም ማለት ዘረናት ይሄ ቆሻሻ ድንጋይ እንሂድ። ምን ሆነ እንሂድ። በሰላም አወራህ ሂድ።